እንዴት ሰላም ልጆች እንዴት ናችሁ? ዛሬ ስለ ፍራፍሬዎች እንማራለን። ፍራፍሬዎችና አትክልትን መመገብ ለጤናችሁ ጠቃሚ እንደሆነ ታውቃላችሁ? ቢያንስ በቀን ውስጥ 5 ፍራፍሬዎችን የሚመገቡ ልጆች ጠንካራ፣ ደስተኛ፣ ጤናማና ንቁ ልጆች ይሆናሉ። ልጆች ከኔ ጋር በአማርኛ የፍራፍሬዎችን ስም እንማር። ዝግጁ ናችሁ? ልጆች የዚህን ፍራፍሬ ስም ታውቁታላችሁ? ሙዝ። በጣም ጥሩ ልጆች። ልጆች ይህቺ ፍራፍሬ ስሟ ማን ነው? ማንጎ። በትክክል ተመልሷል። ልጆች የዚህን ፍራፍሬ ስም የሚነግረኝ አለ? ሐብሐብ። በጣም ጥሩ ልጆች፣ እንቀጥል። ይህቺ ፍራፍሬ ስሟ ማን ይመስላችኋል? ብርቱካን። እጅግ በጣም ጥሩ ልጆች። ልጆች እቺ ፍራፍሬስ ስሟ ማን ነው? እንጆሪ። በጣም ጥሩ ልጆች። የዚህን ፍራፍሬ ስም ማን መገመት ይችላል? አናናስ። በጣም አሪፍ፣ እንቀጥል። ልጆች እቺ ፍራፍሬ ስሟ ማን ነው? ወይን። በትክክል ተመልሷል ልጆች። የዚችን ፍራፍሬ ስም ታውቁታላችሁ? ሎሚ። በጣም ጥሩ ልጆች። አሁን የተማርናቸውን ፍራፍሬ ስሞች እንከልስ። ብርቱካን፣ ወይን፣ አናናስ፣ እንጆሪ፣ ሐብሐብ፣ ማንጎ፣ ሙዝ። በጣም ጥሩ ልጆች፣ የፍራፍሬ ስሞችን በትክክል ብላችኋል። በሚቀጥለው ቪዲዮ እንገናኝ።